ማነው ስም ብራዘር? ወንደሰን ይባላል። ወንደሰን በደንብ ስማኝ። ምንድነው የምትሰራው? እኔ ባንክ ላይ ነው የምሰራው። በደንብ ስማኝ። ህይወትክ ላይ አዲስ ምዕራፍ ሲመጣ ያያየው ነው። አሜን አሜን። ከኔ ጋር ነው ያለው? አዎ። ህይወትክ ላይ አዲስ ምዕራፍ እግዚአብሔር ሲከፍት ያያየው ነው። አሜን አሜን። ለዘመናት አልለወጥ ባለህ ነገር ላይ ለዘመናት አልቀየር ባለህ ነገር ላይ አሜን እግዚአብሔር አዲስ ቻፕተር ውስጥ ይዞክ ሲገባ ያያየው። አሜን አሜን። ማካታ ሳካያ አሜን። እየተራመድክ እየሄድክ በመንፈሴ አይሃለሁ እያየውክ ሌላ ምንጭ ውስጥ ስትገባ እያየውክ። አሜን 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 ማይዳስ ኢግራዳ አሜን። አላውቅም የሰማይ አምላክ እግዚአብሔር ሌላ ምንጭ ይለኛል። አሜን አሜን። አልለወጥ አልቀየር ካለ ነገር እግዚአብሔር አምላክ ለውጦ ሌላ የበረከት ምንጭ ውስጥ ይዞክ ሲገባ። አሜን አሜን አሜን። ለምን መሰለ? በጣም ብዙ በምደክምበት ጉዳይ ላይ ምንም ነገር አልለወጥ ብሎ ግራ ሲገባክ እያየው ነው ያለው። ጌታ ሆይ እስከ መቼ ድረስ በዚህ ሁኔታ አልፋለሁ ስትል ነው ማይ። በጣም የሚገርም ነገር አንተ ባንክ ብቻ አይደለም ስትሰራ ማይ የባለፈውን ህይወትን ሳይ ብዙ ነገሮች ውስጥ ያለፍክ ሰው ነህ። በጣም በብዙ ነገር ውስጥ ያለፍክ እንደውም እግዚአብሔር ከሞት ያመለጠ ሰው ነው ይለኛል። እውነት ነው እውነት ነው። ከሞት ያመለጠ ከጥይት ያመለጠ የሚገርም ነው። ከብዙ አይነት ውጣ ውረድ ውስጥ ያመለጠ ሰው ነው ይለኛል ጌታ። ትክክል። ምን ነበር ከዚህ በፊት የምትሰራው? ሚሊተሪ ነበርኩኝ። ኢየሱስ ጌታ ነው። አሜን። በጣም ካደገኛ ሞት ውስጥ እንዳመለጥክ መንፈስ ቅዱስ እየተናገረኝ ነው። በትክክል። አሁን ይኸውልህ ሁለተኛ ምንጭ ውስጥ ነው የገባኸው። ከዛ ወጣህ፣ ከዛ ባንክ ገባ። አሁንም እኔ ባንክ ውስጥ አላይህም። አሜን። እማይህ ስፍራ ተቀይሮ ነው ማየው። አሜን። ለሱ ስናገር ላንቺም ይሁን በሮች ይከፈቱ። አሜን አሜን። ናታፋሎስ ኤልፕራዲያኮስ ኤብራዳ ለሱ ስናገር ላንቺም ይሁን በኢየሱስም ደጆች ይከፈቱ። አሜን በኢየሱስ። ሞገስ እግዚአብሔር አደርግልሃለሁ ይላል። አሜን። ታሪክን አሜን። የሆኑ ሰዎች መተው ሲቀላቀሉክ እያየሁ ነው። አሜን። ካለህበት ቦታ ላይ እንፈልጋለን ብለው ሲወስዱ እያየሁ። አሜን አሜን። ኢየሱስ ጌታ ነው። እግዚአብሔር ይልሃል ማቲቫስ ታሪክን የሚቀይሩ ሰዎች ወደ አንተ አመጣለሁ ይላል። አሜን አሜን። ማዳሃዲጋስ የማይቆይ ለውጥ ህይወት ላይ ያየው ነው። አሜን። የማይቆይ ማለት የማይቆይ ማለት ምን ማለት መሰለ? ወር የማያስቆጥር 2 ወር የማያስቆጥር 3 ወር የማያስቆጥር ድንገት ግን ሹት የምታደርግበትን በር እግዚአብሔር ሲከፍታል። አሜን አሜን። ማዳሃዲጋሃዳ እግዚአብሔር ያሳየኛል። ነጮች ወደ አንተ እየመጡ አያለሁ። አሜን። እንዴት እንደምትገናኙ አላውቅም። የሆነ የበረከት በር አሁን ተከፈተ። አሜን አሜን። እግዚአብሔር ደግሞ እንደዚህ ይለኛል፣ እፈርድልሃለሁ ብሎ ይላል። አሜን አሜን። እግዚአብሔር ይፈርድልኛል በል። እግዚአብሔር ይፈርድልኛል። ስለኔ የሚከራከር በል። ስለኔ የሚከራከር በላይ በሰማይ አለ በል። በላይ በሰማይ አለ። እርሱ የኔ ጌታ ነው በል። እርሱ የኔ ጌታ ነው። ቢገፉኝ በል። ቢገፉኝ ያልቻሉት እግዚአብሔር ስለያዘኝ ነው። አሜን። በደንብ ስማኝ። እግዚአብሔር እንዲህ ይላል፣ አልጥልህም አልተውህም። በሕይወት ዕድሜ ሁሉ እኔ እግዚአብሔር ካንተ ጋር እሆናለሁ ይላል። አሜን። እግዚአብሔር እንዲህ ይለኛል፣ ወደ ቀኝ ወደ ግራ እንዳትል እኔ እግዚአብሔር በፊት በር ከፍቻለሁ። አሜን። ቀኝ እጃችሁን ከፍ አድርጉ። ሌሎቻችሁ ዲጋ መልካም ሆኖልሃል ወንድሜ፣ እንኳን ደስ ያለ። አሜን። ዲቫካታስ ኢባርዲናስ አካያ አምሮ ይኸው ሕይወትክ ላይ ደግመህ ላታየው ሳር ከምድር እንደሚነቀል እግዚአብሔር ከሕይወት ላይ ኪሳራውን ሲነቅላል። አንቺ ሴት የኔ ያለሽው ጩሂና ተነቀለ በይ። ቀኝ እጃችሁን ከፍ አድርጉ። አንቺ ማን ነው ስምሽ? እሷ ሴት የሚገርም ነው። ማን ነው ስምሽ? ጎሳዬ። የት ነው ሀገርሽ? አርሲ። ከሌላ ሀገር መታ ነው ማያት። ለዛ ነው የት ነው ሀገርሽ ብላት። ይኸውልሽ ኑሃሚን እንደዚህ አለች፣ ከዚህ በኋላ ኑሃሚን ሳይሆን ማራ በሉኝ አለች። ማራ ማለት መራርነት ነው። ምርር ብሎሽ ነው ማይሽ። የመጨረሻ አንቺን ስመለከት በእግዚአብሔር ፊት ምርር ብሎሽ ስታለቅሺ አይሻለሁ። እውነት ነው። የምታነቢበትን ኬዝና ጉዳይ እግዚአብሔር አምላክ ያሳየኛል። ቤትሽ ውስጥ የምታለቅሽበት ነገር እንዳለ እግዚአብሔር ይናገረኛል። ከዚህ በኋላ ምሬት ላይ ሆንብሽ። አሜን አሜን። አባ
አባቶቼ አምላክ እግዚአብሔር እንደዚህ ነው የሚለኝ፣ ሕይወትሽን ጣፋጭ አደርገዋለሁ። አሜን። መራራውን ነገር ከቤትሽ እወስዳለሁ ይለኛል። እስኪ ከኔ ጋር እንዲህ በይ። ማን ነው ስምሽ? ጎሳዬ። እንዲህ በያ። መራራው ነገር ከቤቴ ተወሰደ በይ። መራራው ነገር ከቤቴ ተወሰደ። ማለቅስበት ነገር በይ። ማለቅስበት ነገር፣ ልቤ የተሰበረበት ነገር፣ ልቤ የተሰበረበት ነገር ከቤቴ ላይ ከህይወቴ ላይ አሁን በዚህ ሰዓት የእግዚአብሔር ሰው እየተናገረ ከቤቴ ተወሰደ። አሜን። እግዚአብሔር እንዲህ ይለኛል፣ የምትስቂበትን ጣፋጭ ነገር ወደ ቤትሽ አመጣለሁ ይለኛል። እኔ እግዚአብሔር ጠርቼሻለሁ አላሳፍርሽም ይልሻል። እኔ እግዚአብሔር ጠርቼሻለሁ አንገትሽን አትደፊም ይልሻል። አሜን። እዚህ ማጋ መተሽ ነው? እኔ ነኝ። አቤት። እዚህ ነው የምትኖረው? እናንተ ሰፈር የምትኖረው? እዛ አርሲ ምንድን ነው ያለሽ አንቺ? እኔ የተወለድኩት አርሲ ነው። ቤተሰቦቼ፣ አባቴም ቤተሰቦቼ፣ ወንድሞቼ አርሲ ናቸው። እጆቻችሁን ዘርጎ ለዚህ ካለችበት ምድር እሷን እያሳደደ ያለ መንፈስ እሷን እያባር ከምኖረችበት ኖራ ከኖርበረችበት ምድር ቤተሰቧን እሷን እያሳደደ ያለ የመንፈስ አሰራር እግዚአብሔር አምላክ መትቻለሁ ይለኛል። ለሷ ስናገር ለእናንተም ይሁን ዘራችሁ ላይ የተቀመጠ መንፈስ ይመታ። ማካታ ሳካ ያለው ዳባ እግዚአብሔር ቀብቶኛል። በደንብ አሜን ብትይ ይሻልሻል። ላካቲቫስ አጋያ እዚች ሴት ላይ ከጀርባ ሆኖ የሚከተላትን የመንፈስ አሰራር አሁን ከዚህ ሰዓት ጀምሮ የሰማይ አምላክ እግዚአብሔር በኢየሱስ ስም ይመታዋል። እስኪ ጮክ በሉና ይመታል በሉት። go spirit of darkness ከዚህ ቀን ጀምሮ ይሄን ዘርና ቤተሰብ ላትገዛ የአውሊያ ኃይል የጨለማ ጉልበት አትገዛም። ይሄን ቤተሰብ ላትገዛ እሺ ትቀጠቅጥሃለች። ዛሬ ተይዛል አልተያዝክም? ልጇን ይኸው የልጇን ጭንቅላት ውስጥ ነው ያለሁት። መግቢያ አሁን ተይዛል አልተያዝክም? መግቢያ አጣሁ። አሁን ተይዛል አልተያዝክም ነው የምልህ። የአውሊያ ኃይል ይኸውላችሁ፣ ይሄ መንፈስ በደንብ ስሙኝ። ይሄ መንፈስ ይኸውላችሁ ከዘር ነው የሚመጣው። ዘሯ ላይ የተቀመጠ መንፈስ ነው። ከዘር የሚከተላት መንፈስ ነው። እኖርበት ነበር ካለችበት ምድር ተከትሏት እዚህ ምድር የመጣ እርሷንም ልጆቿንም ሊያጠፋ ያለ የመንፈስ አሰራር። ይሄንን መንፈስ እግዚአብሔር ከዚህ ሰዓት ጀምሮ ይመታዋል። አሜን። እስኪ በደንብ ጩሁና አሜን በሉ። እስኪ ዘራችሁ ላይ የተቀመጠ ዙፋን የሰራ የጨለማ አሰራር በኢየሱስ ስም ይመታል። ይኸው ዛሬ እቺን ሴት ወደ አይምሯ እንዳትመልሳት፣ ወደ አይምሯ እንዳትመልሳት ወደ አይምሯ። ዘርግጆቻችሁ ወደዚህ ጮክ በሉና አንድ ጊዜ እሳት በሉ። እስኪ ወደ አይምሯ እንዳትመልሳት አዝዣለሁ። ኃይልን ሰብሬያለሁ፣ ጉልበትን ሰብሬያለሁ። ማነህ አንተ? ማነህ ነው ያልኩ? ማነህ? የክርስቶስን ደም ነው በላይ ላይ ያስቀመጥኩ ያለሁት። ማነህ? ቶሎ ንገረኝ። ማነህ? እኔ ማነህ? አብዱል ቃዲር ነኝ። አብዱል ቃዲር ነህ? አዎ። የእስላም ነኝ ከአባቷ ወገን። ከአባቷ ወገን ከቤት አስወጥቻለሁ። እሺ። እናቷን ገድያለሁ። እሺ። አሁን ደግሞ ይኸውላችሁ ይሄ መንፈስ ቸርች ውስጥ ለምዷል። አንዴ ባይምሮ ያረጋታል፣ አንዴ መንፈሳ ያስመስላታል። እንደዚህ አይነት የመንፈስ አሰራር አለ። እግዚአብሔር ዛሬ አናቱን ይበሳዋል። አዛለሁ አሁን በጌታ በኢየሱስ ክርስቶስ ስም አይምሮ አለቀህ፣ ልጇ አለቀህ። በጌታ በኢየሱስ ስም ነው ማዘዝ፣ ወደ ጥልቅ እንድትሄድ አሁን ነው ማዘዝ ነው የምትለው። መንፈሷን በል፣ ነፍሷን፣ ህይወቷን፣ ልጇን፣ ሰላሟን፣ ጤንነቷን ለቅቄ ወደ ጥልቅ ወደ ሲኦል ኮተቴን ሰብስቤ ላልመለስ በታላቅ ድምፅ ጮኬ እሄዳለሁ። በላጋንንተም በታላቅ ድምፅ እየጮሁ ነበር ተብሎ ጽፏል። 3 ጊዜ ጩና እዚህ በታላቅ ድምፅ ጥላት ሂድ። ቶሎ በል ጩና፣ ቶሎ በል የመጨረሻ
አንሳት። ማነው ስሟ? ጎሳዬ ነው ያልሽ? ጎሳ ይሄን ስም ቀይረዋለሁ ነው ዛሬ። የምን ጎሳ ነው ይሄ? ስም ይቀየር። 6 ሰው ይስማማ። ለመሰለ ከ6 ሰዎች ላይ የሆነ መንፈስ ይመታል። በደንብ ጩሂና አሜን በይሽ። ነይ ፋደር፣ ከዚህ ቀን ጀምሮ መራርነት ከቤቷ እንዲወጣ፣ መራርነት ከህይወቷ ላይ እንዲባረር፣ ጥያቄ ሁሉ ከዘመኗ ላይ እንዲነቀል በኢየሱስ ስም እጄን ጫንኩባት። እግዚአብሔር አታለቅሽም በላት ይለኛል። አልቀዋል። ና እስኪ ማነው ስምህ? አንተ እውነትም ዮሐንስ ነህ? እሺ እጅን ከፍ አድርግ። እግዚአብሔር ይሄ ልጅ ለበረከት እንዲሆን ጸልይለት እያለኝ ነው። ለምን እንዲሆን? ይሄ እናቱን ለማስለቀስ ቤተሰቡን ለማስለቀስ ለውድቀት አይሆንም። ረፍዶበታል። ለዚህ ጉዳይ ረፍዷል። እስኪ አሜን በሉ። እስኪ እጆቻችሁን ዘርጉ። ለዚህ ብላቴና እንጸልያለን። አይምሮውን ሁሉ በጌታ በኢየሱስ ስም ፈውሳለሁ። ማናቸውም አይነት ፒር ፕሬሸሮች ሁሉ ከላዩ ላይ በኢየሱስ ደም ይመቱ። ከዚህ ቀን ጀምሮ ይሄን ብላቴና ለበረከት አደረኩት። አይምሮውን ባርኬያለሁ። ሰላሙን መልሻለሁ። ያ ሂስ ፍሪ። አጨብጭቡ ለእግዚአብሔር። ማን ነው ስምህ? ዮሐንስ። ስንት ያክፍል ነህ? እንዲህ በል እስኪ። አፈልቀቅ እጄን። አይምሮዬ የተባረከ ነው በል። አይምሮዬ የተባረከ ነው። እኔ ለእናቴም ለሀገሬም በል። እኔም ለእናቴም ለሀገሬም እኔ ለእናቴም ለሀገሬም እኔም ለሀገሬም ለእናቴም በረከት ነኝ። በረከት ነኝ። ያ ይርገባ ወዳለሁ። እሺ ግባ። እጆቻችሁን ከፍ አድርጉ። ከፍ አድርጉ እጆቻችሁ። ውጣ ሽጣ። አምጧት አምጧት አምጧት። ቶሎ አምጧት። አምጧት ቶሎ አምጧት። ሂድ። ምን ልታረጋት? ንገረኝ። ምን ልታረጋት? ምን ልታረጋት ነው? ተናገር። ምን ልታደርጋት ነው? ንገረኝ። ምን ልታረጋት? እያስጨነካት ነው። አሁን ተይዛላ። እጆቻችሁን ዘርጉ። አንድ ጊዜ በኢየሱስ በሉ። ድገሙና በሉ። በኢየሱስ በሉ። ቶሎ ቶሎ ቶሎ። ዘመኗ አለቀ። ህይወቷ አለቀ። አሁን እኔ ማዘን ቶሎ። መንፈሷን በል። መንፈሷን በል። በል መንፈሷን በል። ነፍሷን ህይወቷን ለቅቄ ወደ ሲኦል ወርዳለሁ በል። አጋንንትን በታላቅ ድምፅ እየጮሁ ይወጡ ነበር ተብሎ ተጽፏል። ጩና በታላቅ ድምፅ 3 ጊዜ ጩና። ልቃት ነህ አንተ። ቶሎ በል። የመጨረሻ ጩና ለቃት። እዚህ ጋር ሰው ነበረ አልነበረማ? ማን እሷ ነበረች? ያንተ ሚስቴ ነው ያለችው። የት አብራችሁ ናችሁ? ምንድነው ባለቤት የሚያስቸግራት ነው? ምንድነው የሚያስቸግራት? በጌታ አይደለችም። በጌታ አይደለችም። በደንብ በልላችሁ። በጌታ አይደለችም። ያንተ ትልቁ ጸሎት እሷ አይደል? አዎ። ጌታ አሳልፎ ሊሰጥ ነው። አሜን። ምንም አልፈልግም። አሁን እኔ ቅድም እዛ ጋር በነበርኩት ማንነት እያገለገልኩ መስለው ከሆነ ተሳስታል። አሁን ምን አየህ ካልከኝ
እንደዚህ እሱ አጠገብ የተቀመጠች ጠይም ሴት እግዚአብሔር አሳየኝ። ስመጣ የለችም። እዚህ ጋር የነበረች ሴት አለች ወይ አልኩኝ አይደለ? እቺ ነች አሉኝ። እኔ ያየኋት ግን እቺ አይደለች። ሚስትህን አንተና ሚስትህን እግዚአብሔር ቤት እያየዋችሁ ነው። አሜን 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 አሜን። ከነገርኩ ምነግርህ ያየሁትን ነው ያ ይሆናል። አሜን አሜን። ከነገርኩ የምነግርህ ያየሁትን ነው። አሜን። ያየሁትን ዛሬ እንኳን መጣ አንተ። አሜን። ማን ነው እዚህ እንድትመጣ የነገረህ? ይሄን ቦታ ማን ያሳየ? አንድ እዚህ የሚመጣ ሰው። የሚገርም እኮ ነው። በጣም ብዙ ነገሮች ናቸው ዛሬ የሚቀየሩት። አሜን አሜን። ከዚህ የተነሳ ሰላም የሚባል ነገር በመካከላችሁ ስታጡ ነው ማየት። አዎ በትክክል። እና ትልቁ ስጋት አንተ ፍርሃት ትዳር ነው። አዎ የሁል ጊዜም ጥያቄ ጌታ ሆይ ካልሆነ እኔ አንተን አላመልክም ስትል ሰማሃለሁ። በትክክል እውነት። ለምንድን ነው አንተን ማመልክ እግዚአብሔር ሆይ? ችግሩ ያለው እኔ ጋር ነው ወይ ስትል አይሃለሁ። ችግሩ ያለው አንተ ጋር አይደለም። ችግሩ ያለው እሷ ጋርም አይደለም። ችግሩ ያለው ጨለማው ጋር ነው። እግዚአብሔር አሁን ጨለማው ላይ ትልቅ ብርሃን አበራ። አሜን አሜን አሜን። ታለ በመንፈስ ምን እያየህ ነው የእግዚአብሔር ሰው ካልከኝ፣ በመንፈሴ አሁን ምን እያየው መሰለ? በአልጋህ ትይዩ ወይም ደግሞ በመኝታ ቤት ውስጥ በአልጋህ ትይዩ ከላይ ከሰማይ የሚመጣ ብርሃን እግዚአብሔር ያሳያል። አሜን አሜን አሜን። ሻታካ ፓራዳስ ሃሌሉያ። እግዚአብሔር እንዲህ ይናገረኛል፣ ጓዳህን እፈውሳለሁ። አሜን። እግዚአብሔር እንዲህ ይናገረኛል፣ ትዳርህን ቤትህን እፈውሳለሁ። አሜን አሜን አሜን። ታካሻፓራ ቀኝ እጅን ከፍ አድርግና ማን ነው ስሟ? መሰረት ትባላለች። ጥራት እስኪ መሰረት ነይ በላት እስኪ። ነይ እንዲህ በል ከኔ ጋር በጌታ በኢየሱስ ስም በል እስኪ። በጌታ በኢየሱስ ስም ወደዚህ ቤት በል እስኪ። ወደዚህ ቤት ጠርቼሻለሁ። አሜን አሜን። ይሄንን ጉዳይ ለማስፈታት ብዙ የእግዚአብሔር ሰዎች ጋር ስትሄድ ነው ማየ። በጣም ብዙ ለፋህ ሮጥክ፣ ግን አላረፍክም። አሁን ጌታ እንዲህ እያለ ነው፣ ልብህ እርፍ ይበል። አሜን 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 አሜን። የሰማይ አምላክ እግዚአብሔር እንዲህ እያለኝ ነው፣ ቤት ገብቻለሁ። አሜን። ቤት ገብቻለሁ ይላል። አሜን። ቤት ገብቻለሁ ብለው ይለኛል። ቤት ገብቻለሁ። እስኪ እንዲህ በሉት፣ ንገሩት፣ እግዚአብሔር ቤት ስለገባ በሉት። አሜን አሜን። በአንዳች አትፍራ በሉት። አሜን አሜን አሜን። ይኸውልሽ ለሱ ስናገር ለሱ እየተናገርኩኝ ከዚህ እዚህ ውስጥ የማያቸው መልአኮች አሉ። በፍጥነት አንቺ ቤት ሲገቡ አየኋቸው። ሃሌሉያ አሜን። አትይ አሜን አሜን። አትይም ወይ? አሜን ሃሌሉያ አሜን። ኢየሱስ ሻላ ቫላ አሜን። አንቺ ቤት ሲገቡ አየኋቸው። አሜን ሃሌሉያ። the same miracle እግዚአብሔር አንቺ ቤት ያደርጋል። አሜን። ልጆቻችሁን ከፍ አድርጉ ከኔ ጋር ሃሌሉያ። ኢየሱስ መልካም ሆኖልሻል። ልጆቻችሁን ከፍ አድርጉ። ለብዙዎች በረከት እንድትሆኚ የጠራሁሽ እኔ ነኝ። አሜን። እኔ ነኝ የጠራሁሽ ለብዙዎች በረከት እንድትሆኚ። አሜን አሜን። ለአገልጋዮች እንጀራ አድርጌሻለሁ። አሜን። አሁንም የምትሰሪልኝ ስራ አለ። አሜን። እኔ እግዚአብሔር እንደጠራሁሽ ታውቂ ዘንድ ይልሻል። አሜን። አሁን በእጆችሽ መስራት እጀምራለሁ። አሜን አሜን። ካንቺ ጋር ነኝ። አሜን። ካንቺ ጋር ነኝ። አሜን። ቤትሽ አለው። አሜን። ማይ ሎርድ ሃሌሉያ አሜን። ብዙ እንጀራዎች እግዚአብሔር እጅሽ ላይ ያሳየኛል። አሜን። ለባሪያዎቼ የምትቆርሺው ይልሻል። አሜን። የምትሰሪው ቤት አለ ይልሻል። አሜን። ኦ ሎርድ ሃሌሉያ እንድታገለግኝ የጠራሁሽ እኔ ነኝ። ትከናወኛለሽ። አሜን። እጆቻችሁን ከፍ አድርጉ። አሜን። ማነው ስም ማነው እዚያ? ኧረ በላ
ሚካኤል ሞክሼ ነን። ማን ነው እዚህ የጋበዘን? ዘውዱ ጌታ መንፈስ ቅዱስ ከዙሪያ ላይ የተሰበሰቡትን ሁሉ ንፋስ ትቢያ በንፋስ እንደሚወሰድ ጉም በንፋስ እንደሚበተን አሜን አሜን። ለምን ተነስ እንዳልኩ አውቃለሁ? አላወቅም። እንዲህ ሳይህ ዙሪያ ላይ ከባባድ ውጊያ እያየሁ ነው። ውጊያ ትክክል ነው፣ ትክክል ነው። በብዙ መከራ ውስጥ ታፍኜ ነው ያለሁት። ሰምታችሁታል ያለው በብዙ መከራ ውስጥ ታፍኜ ነው ያለሁት። ይኸው ዛሬ እንዲህ ይሆናል። አሜን አሜን አሜን። ለሰባት ሰዎች እናገራለሁ፣ ለስምንት ሰዎች እናገራለሁ። ዛሬ እንደዚህ ይሆናል። አፍኖ የያዛችሁ መንፈስ ይመታል። አሜን። በደንብ ጩሂና አሜን በይስ። አሜን። ይኸውልህ እንጀራህ ላይ ተከማችተው ነው የማያቸው። እንጀራህ ላይ ተከማችተው እንዲከበው እግዚአብሔር ያሳየ። ማን ነው ስምህ? ሚካኤል። እንዲከበው እግዚአብሔር ያሳየኛል። ከዚህ ስትመለስ ግን እግዚአብሔር ከመከራ የምትወጣበትን በር ከፍቶ ያሳየኛል። አሜን። ከጠላቶች መካከል ሾልከ የምትወጣበትን በር እግዚአብሔር ሲከፍታ ያለው። አሜን። አዲያ ኮፕራዳስ ማን ነው ስምሽ? ማን ምንድን ነው የምትሰሪው? ከማን ጋር ነው የምትኖሪው? አለዚህ ምን እርባታ? ዶሮ እርባታ። ድግምቱ ይፍረስ። yes yes አለች። ድግምት ይፍረስማ። አዎ ይፍረስ ይፍረስ። አንድ ጊዜ ጌታ ኢየሱስን እንደዚህ አሉት። ጌታ ኢየሱስን እንደዚህ አሉት፣ ይህንን ማን ዘራው ብለው ጠየቁት። እናንተ ተኝታችሁ ሳላችሁ አለ ጠላት መጥቶ ዘራዋል። ጠላት መጥቶ ምን አደረገው? ዘራው። አሁን አትንኩት አላቸው። ቆይ አብሮ ይደግና ካደገ በኋላ ግን ትነቅሉታላችሁ፣ ትለዩታላችሁ አለ። ለመሰለሽ አሁን ከፍ ማለት ያለብሽ ታይም ነው። yes መውጣት ያለብሽ ታይም ነው። እውነት ነው። አንዳንድ ነገሮች መከፈል ያለባቸው ታይም ነው። እውነት ነው። ግን በጣም ብዙ ነገሮች ህይወትሽ ላይ ተዘጋግተው ነው ማየው። ከዚህ የተነሳ አንቺም ባለቤትሽም ህይወት ላይ አደገኛ እንቅልፍ ያጣችሁበትን ጭንቀት እግዚአብሔር ያሳየኝ። በጣም አትናገሪ። እውነት ለመሰለሽ አሁን ኬዙ ያለው እኔ አፍ ላይ ነው። እኔ እናገራለሁ፣ እግዚአብሔር ይፈጽመዋል። yes ለመሰለሽ ዝም ብሎ አይደለም እግዚአብሔር ያሳየኝ። አሜን። እግዚአብሔር አምላክ ምን ያሳየኛል መሰለሽ? ከመንገድ ቀጥሎ ቤት ያለው እየሰማሽ ነው። ከሆነ መንገድ አለ፣ ከመንገድ ቀጥሎ ቤት ያለው፣ ከቤቱ ጀርባ ከጀርባ በኩል ሟርተኞችን እግዚአብሔር ያሳየኛል። አሜን። ካንቺ ስራ እየሰማሽ ነው። ያ አሁን ተገናኘናል። በስሚኝ አሁን እንግዲህ በስሚኝ የምትሰሪው ነገር ፈጽሞ እንዳያድግ እየዳከራችሁ በእዳ ውስጥ እንድትኖሩ የተደገመባችሁ ድግምት እግዚአብሔር አሁን በዚህ ሰዓት ያሳየኛል። ቆይ በጣም የሚገርምሽ ነገር ከዚህ የተነሳ ባንቺና በባለቤትሽ መካከል ራሱ እንኳን አደገኛ የቋንቋ መደበላለቅ እስከሚሆን ድረስ መግባባት አቅቷችሁ ሰዎች ለሽምግልና በመካከላችሁ ለመቀመጥ እግሮች እስከሚመጡ ድረስ ጠላት በተለያየ አይነት አቅጣጫ ወደ ህይወታችሁ ፕላን ሲያደርግ እያየሁ ነው። እግዚአብሔር ግን አሁን በዚህ ሰዓት አከርካሪውን ይሰብረዋል። አሜን። ይሰበር ሳካታፓያ ኪሳካታሽ ለሃዲና ማሳካ ዳጋዲቫዳስ አማያ ፖሳ ይኸውልሽ የሰማይ አምላክ እግዚአብሔር የሚነግረኝ እንዲህ ነው። ሚስጥሩን ሁሉ ዛሬ አፈርሰዋለሁ። አላህ አሜን። ታለው ላለማደጋችሁ ተጠያቂ የሆነ ጂሰስ ይኸውልሽ ከዚህ ተወስዳላችሁ። የዚህን ሳትመልሱ የዚህ ጊዜ ይደርሳል። እውነት ነው። እግዚአብሔር ቆይ ዝም በይ። ከዚህ ወስዳችሁ ደግሞ የዚህን ሳትመልሱ ከዚህኛው ተወስዳላችሁ። ከዚህ ተወስዱና የዚህኛው ሳይመለስ እንደገና ሌላ ዕዳ ውስጥ ስትገቡ ያለው በጣም የሚገርምሽ ነገር እግዚአብሔር አምላክ ይሄንን የዕዳ መንገድ ዛሬ ያቋርጠዋል። አሜን። አላካታካስ ኢጋታስ ኢላህ ይኸውልሽ እግዚአብሔር እንዲህ ይለኛል፣ ከቤትሽ ላይ የኪሳራውን ምዕራፍ ዘግቻለሁ። አሜን። የሐዘኑን ምዕራፍ ዘግቻለሁ። አሜን። ያ የጥያቄውን ምዕራፍ ዘግቻለሁ። አሜን። እግዚአብሔር እንዲህ ይልሻል፣ ድግምቱ ከዚህ ሰዓት ጀምሮ ፈርሷል። አሜን። ቀኝ እጃችሁን አንሱና ፈርሷል በሉ። ፈረሰ። ኢየሱስ ፈረሰ። ጌታ መንፈስ ለማን እንደሚናገረኝ አላውቅም፣ ግን አንዲት ሴት
አንዲት ሴት እመቤት የምትባል እህት ያለችትን ሴት መንፈስ ቅዱስ ያሳየኛል። ማን ነች? እመቤት የሚል ድምጽ ሰማለሁ። በጣም የሚገርማችሁ ነገር እንደዚህ ስመለከት እቺን ሴት ህይወቷ ውስጥ ቤቷ ውስጥ ያለ አደገኛ ፍርሃት፣ ድንጋጤ፣ ጭንቀት ያለው ማን ነች? ማን? አንተን ሌላ ያወጣው እጄ ምን ነች? አየህ መንፈስ ቅዱስ አይስትም። ለምን መሰለ? ለሷ እየጸለይኩኝ the same case እቺ እመቤት የምትባል ሴት ስትጨነቅ እግዚአብሔር ያሳየኛል። ምንድነው እመቤት የምትሰራው? የራሷን ስራ ነው የምትሰራው እኮ። ምን? የልብስ ቤት አላት። ያንተስ እመቤት ምንድነው የምትሰራው? ምን ማለት ነው ድርጅት ማለት? ማለት የሆነ እንትን ነገር። ላንቺ የት ነው መጸለዩ? ልጸልያ? አሜን። ለመቤት ልጸልይ? እሺ። ጭንቀት ይመታ። አሜን። ፍርሃት ይመታ። አሜን። ድንጋጤ ይመታ። አሜን። የሰማይ አምላክ እግዚአብሔር እንዲህ ይልሻል፣ ሐዘን እንባ ላይ ሆን እግዚአብሔር ጭንቀቱን ከቤታችሁ መትቻለሁ። አሜን። አሜን። ኪዳ ምናምን እንደዚህ አይነት ቤታችሁ ውስጥ ኪዳኑ ማን ነው? ኪዳኑ ማን ነው? የእህቴ ልጅ። ምንሽ ናት? የእህቴ ልጅ ነው። የእህቴ ልጅ። ይኸውልሽ መርገም ከእናንተ ቤት አሁን ተሰበረ። አሜን። ዣዳቪላ ኮፕራዳስ እጃችሁን ከፍ አድርጉና እንደዚህ በሉ፣ መርገሙ ተሰበረ በሉ። አሜን። ሃሌሉያ። አሜን። የየትኛዋ? ሌላ ሰናይት የምትባል እህት አለችኝ። የሷ ልጅ ነው ኪዳኑ። እንግዲህ ተመልከት መንፈስ ቅዱስ ምን እያደረገ እንደሆነ። አሜን። ይኸውልሽ በጣም የሚገርምሽ ነገር ይሄ ያንቺ ጊዜ ነው። አሜን። የእናንተ ቤተሰብ ተራ ነው። አሜን። እግዚአብሔር ቤተሰባችሁን የሚጎበኝበት። አሜን። ኦቫኪስ አማር ዴቫኖ ከራባዲሻ ወጥመዶች ሁሉ ከዚህ ሰዓት ጀምሮ ተሰብረዋል። አሜን። መርከሞች ሁሉ ከዚህ ሰዓት ጀምሮ ተሰብረዋል። አሜን። የሞት አዋጆች ተገልብጠዋል። አሜን። የኪሳራ ምዕራፎች ተገልብጠዋል። አሜን። ቀኝ እጃችሁን አንሱና ተገለበጠ በሉት። ተገለበጠ። ሃሌሉያ። አሜን። ኢየሱስ ለዘላለም ጌታ ነው። አሜን። ከኔ ጋር ናችሁ? አሜን። ቀኝ እጃችሁን ከፍ አድርጉና እንደዚህ በሉ፣ ጠላት የቀጠረው ቅጥር ፈርሷል በሉ። በል ከኔ ጋር ጠላት የቀጠረው ቅጥር ፈርሷል በሉ። እርግጠኛ ናችሁ? ቤትሽ ላይ እግዚአብሔር ታምራት አደረገ። አሜን። ሕይወትሽ ላይ ታምራት አደረገ። አሜን። ቤተሰቦችሽ ላይ ታምራት አደረገ። አሜን። የኔ እናት እግዚአብሔር ከዚህ ቀን ጀምሮ ያንን የብድር ያንን የዕዳ ምዕራፍ እግዚአብሔር ዘግቶታል። ትለመልማላችሁ። እግዚአብሔር መኪና፣ ቤት፣ የተለያዩ ስፍራዎች እግዚአብሔር አዘጋጅቷል። ለሷ ስናገር ለአንተም ይሁን በኢየሱስ ስም ውሰጂው። ማን ነው ስምሽ? መሲ በደም ስሚ። እንዲህ በይ፣ የለቅሶ ምንጭ ቆመ በይ። ድገሚና በይ፣ ከቤተሰቤ ላይ በይ፣ ከኔ ላይ የሐዘን የለቅሶ የጥያቄ የግራ መጋባት ምንጩ በኢየሱስ ስም ቆመ። ምን ያለው መሰለሽ? በመንፈሴ መራራ ውሃ ወደ ቤታችሁ እየገባ ስታለቅሱ አየው። እግዚአብሔር ግን ከዚህ በኋላ አይሆንም አለ። እግዚአብሔር እንዲህ አለ፣ በታላቅ ጉብኝት ይሄን ቤተሰብ እጎበኛለሁ። እስኪ በደንብ ጩህና አሜን በይ። ንገሩልኝ፣ እግዚአብሔር ታላቅ ጉብኝት እዚህ ቤት ያደርጋል በሉ። አሜን። ለቅሶ አይሆንም ይልሻል። አታልቅሽ። አሜን። አዳቫንካስ በጣም የመጨረሻ እያዘናችሁ እንድትኖሩ ልባችሁ ስብር እያለ እንዲኖር እንደ ቤተሰብ የታወጀባችሁን አዋጅ ነው እግዚአብሔር የሚያሳየኝ። ግድ የላችሁም ልጸልይ። ይኸውልሽ በጣም የሚገርምሽ እንደ ቤተሰብ እያለቀሳችሁ እየተማረራችሁ ሰምተሻል። እናንተ ቤት ከሳቃችሁ ቆይታችኋል። ለምን እንደሆነ ታውቂያለሽ? ቁጭ ብሎ የሚረግማችሁ ረጋሚ ስላለ ነው። ዛሬ እግዚአብሔር ያንን ረጋሚ ይገለዋል። አሜን። አሁን እንኳን ወደዚህ ስትመጪ በደም ስሚኝ። አሁን እንኳን ወደዚህ ስትመጪ አደገኛ ጭንቀትና ውጥረት ውስጥ ሆነሽ ነው የመጣሽው። ዛሬ የኔ አምላክ ሐዘንሽን በሳቅ አሜን፣ መከራሽን በእልልታ አሜን ቀይሮት ከዚህ ቤት ትወጫለሽ። አሜን። ቁጭ ብሎ የሚገርምሽ ነገር እግዚአብሔር ያሳየኛል፣ ወደ ኋላ ይወስደኛል። 14 ዓመት ቁጭ ብሎ በአመት
በእናንተ ደጅ ላይ ፌጦ እየረጨ እየሰማሽ ነው። ፌጦ ይሄ ፌጦ ታውቃላችሁ? ፌጦ ጨፍጭፎ በውሃ እየረጨ የሚረግማችሁን ረጋሚ እግዚአብሔር ያሳየኛል። እግዚአብሔር ግን እንዲህ ነው የሚለኝ፣ ከዚህ ቀን ጀምሮ በላት ይለኛል። ከዚህ ቀን ጀምሮ ሐዘን፣ ጥያቄ፣ ጭንቀት በቤታችሁ ላታስተናግዱ እግዚአብሔር አምላክ ከፈተናው የምትወጡበትን በር እኔ ከፍታለሁ ይለኛል። እስኪ አንድ ሰው ከኔ ጋር ጮሆ አሜን ይበርስ። የውድቀት ምዕራፍ፣ የኪሳራ ምዕራፍ፣ የሐዘን ምዕራፍ እግዚአብሔር እንዲህ ይለኛል፣ አበቃ። እስኪ ጮሁና አበቃ በሉስ። በደንብ ጮሁና አበቃ በሉስ። በኢየሱስ ስም መሲ ጌታ እንዲህ ይልሻል፣ አትፍሪ። አሜን። ምንድን ነው የምትሰሪው? አሁን ቤት ነው ያለሁት፣ ስራ አቁም። ጌታ እንዲህ ይልሻል፣ አትፍሪ። አሜን። እኔ ላንቺ ጋሻ እሆናለሁ። አሜን አሜን። አትፍሪ። እኔ ጋሻ ምን እንደማይታወቃላችሁ እንዴት አደርጋለሁ እያለች የመጨረሻ ስትጨነቅ ነው ማያት። ምን ላርግ ጌታዊ ስትል ነው ማያት። እግዚአብሔር ግን እንዲህ ይለኛል፣ እኔ መልስ ይዤ መጥቻለሁ። አሜን። መጥቼ ልጄ ሆይ ሻዳ ጋሳካ የሚያበላሽ ልክ ያለው ይልሻል፣ በሮች የሚከፍት ልክ ያለው እኔ እግዚአብሔር ከዚህ ቀን ጀምሮ እበቀልልሻለሁ ይልሻል። እበቀልልሻለሁ ይልሻል። እበቀልልሻለሁ ይልሻል። የተነሱብሽን ሁሉ እበቀላቸዋለሁ ይለኛል። እበቀላቸዋለሁ ይልሻል። እበቀልልሻለሁ ይልሻል። አሜን አሜን። በደንብ ጩሁና ከኔ ጋር እንዲህ በሉ፣ እግዚአብሔር ይበቀልልሻል በሏት። እግዚአብሔር ይበቀልልኛል። እንዲህ በሉ፣ እግዚአብሔር ለኔም ይበቀልልኛል በሉ። እግዚአብሔር ለኔም ይበቀልልኛል። አሜን። በቃ ተወሰደ። አሜን። ቆመ። ያመራራ አሜን። ቆመ። እስኪ ቆመ በሏት። ቆመ። ማነው ስም? ሃሌሉያ። ዳንኤል ምንድን ነው የምትሰራው? አገልጋይ ነኝ። ሳይ የንም ታገለግለው? ቃለ ሕይወት። የት ቃለ ሕይወት? ክፍለ ሀገር ነበርኩ። ቅርብ ጊዜ ነው ወደዚህ የመጣሁት። ክፍለ ሀገር ነበርኩ። አሁን እየተማርኩ ነው ያለሁት መጽሐፍ ቅዱስ ትምህርት ቤት። ኦኬ። ማን ያመጣህ እዚህ? ሳልፍ ድምጽ ሰማው በዚህ አስፋልት። ከዛ ለምን አልካፈልም ቤት ነው። እጄኔው ለምን እንደሆነ ታውቃለህ? እንደዚህ እጄን የሚያወለ እጄኔ ይልኝ ግድ የለም። ምን ያህል ዓመት አገለገልክ? 25 ዓመቴ ነው። በደንብ ስማኝ። አሁን በደንብ ስማኝ እሺ። ከዚህ አሁን ከነገርኩ አሁን ከጸለይኩልህ በኋላ አገልግሎት ላይ የሚሆነውን ነገር ታያለህ። እጄኔው ምን ያለው መሰለ እጅ ላይ በጣም ብዙ እንጀራ የሚበላ እንጀራ፣ በጣም ብዙ አይነት ምግብ እግዚአብሔር ያሳየኛል እጅ ላይ። ምንድነው የምትሰራው ያልኩ ለዛ ነው። ነገር ግን የሚገርም ነገር ልንገርክ፣ ይሄንን እንጀራ እንዳታበላ አንተም እንዳትበላ በዚህ እንጀራ ላይ ሰዎች ስም ሲያጠፉ ያለው እውነት ነው። በትክክል የመረረኝ ነገር ነው። እውነት ነው። እጅግ ላይ ያለውን እንጀራ እየሰዘውለ ዛሬ እግዚአብሔር ምስክር እኮ ነው የምነግርህ። እውነት ነው። ይኸውልህ ምን ታያለህ ካልከኝ እውነት ነው። እጅግ ላይ ያለውን እንጀራ ሰዎችም እንዳይበሉ አንተም እንዳትበላው ግልጽ ነው። እየሆነ ያለ ነገር ነው። ለእንጀራው ስም እያወጡ በእንጀራው ላይ በጣም ብዙ አይነት ሐሜት ሲያስቀምጡበት አያለሁ። ትክክል ነው። ትክክል። ከዚህ የተነሳ ሰዎች ያንተን አገልግሎት እንዳይቀበሉ ማንም ሰው እንዳይጠጋ በተለያየ አይነት መንገድ የሚሰራ ተንኮልና ደባ እግዚአብሔር ያሳየኛል። እውነት ነው። ደግሞ ይሄ የሚደረገው በማያምኑ ሰዎች ሳይሆን በራስ ወንድሞች። እውነት ነው። ታውቃላችሁ ወንድም የሚዘጋው በር አለ። እውነት ነው። ወንድም አይከርችም፣ ወንድም አይዝጋ። ወንድም ከዘጋ መጥፎ ነው። እውነት ነው። አንተ ግን እንደዚህ አልክ። ልክ ዳዊት ታላቅ ወንድሙ እግዚአብሔር ካዘጋጀለት የታምራት ሕይወት ሊመልሰው ሲናገረው ዳዊት አልፎ እንደሄደ አንተ ግን እንዲህ አልክ፣ እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። አዎ አላልክም? ብያለሁ። እግዚአብሔር ይፈርዳል። አሁን እኮ የምናገረው መንፈስ ዓለም ላይ አንተ የተናገርካቸውን ቃሎች እግዚአብሔር ጆሮ ላይ ያስገባል። እውነት ነው።
እግዚአብሔር ይፈርዳል። ማሺዳ ቫሳካ የኔ ፈራጅ በላይ በሰማይ አለ። የጠራኝ እግዚአብሔር ይፈርዳል። ደግሞ የሚገርም ነገር እግዚአብሔርን ስታገለግል ብዙ አማራጮች እያሉ አማራጮችን ትተነው እግዚአብሔርን አገለግላለሁ ብለህ ዋው ትቼ ነው። ያ እግዚአብሔር እንዲህ ይለኛል፣ ከገበታዬ ትበላለህ፣ ከገበታዬ ታበላለህ። አሜን። ሻባና ፌኒያ ኩፓራዳስ ራባዲጋስ አማር ቴሌፋኒያጋስ እግዚአብሔር እንዲህ ይልሃል፣ ይሄንን ገበታ ለትውልድ እንድታበላ ጠርቻለሁ። አሜን። ይሄንን ገበታ ይልሃዳ ይኸውልህ በናቁ ፊት በሰደቡ ፊት በታላቅ ኮንፈረንስ ላይ አሜን እግዚአብሔር ሲገልጥህ ያሳየኛል። አሜን። እኔ እግዚአብሔር ታገለግለኝ ዘንድ ጠርቻለሁ። እኔን ታገለግላለህ። እንጀራን የረገሙ እያዩ እኔ እግዚአብሔር ለብዙዎች ድምፅ አደርጋለሁ ይላል። አሜን አሜን አሜን። አሁንም ጮክ በልና እንደዚህ በል፣ እግዚአብሔር ይፈርዳል በል። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። ሃሌሉያ። ሊትራሊ ያልከውን ቃል ልንገርህ። እውነት ነው። ሲናገር እንዲህ ይላል አልክ። ያልከውን ነው የምነግርህ። እግዚአብሔር እውነተኛ ዳኛ ነው። ያስ አሜን አሜን። እግዚአብሔር ይፈርዳል አልክ። እግዚአብሔር ይፈርዳል። ተቀበላ። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል በል። እግዚአብሔር ይፈርዳል። ስሙ በላቸው። ስሙ ወንድሞቼ እግዚአብሔር ምህረት ያርግላችሁ። እግዚአብሔር ምህረት ያርግላችሁ። በተለይ ሁለት ልብህን የሰበሩ ወንድ ሰዎችን እግዚአብሔር ያሳየኝ። እንክት ያደረጉ እግዚአብሔር እንዲህ ይላል፣ ይቅርታ አርግላቸው። እሺ ምህረት አርግ። እሺ ያኔ በረከት ይለቀቃል። አሜን። እጃችሁን ከፍ አርጉ። ዋው ከፍ አርጉ። እጆቻችሁን ከፍ አርጉ። መልካም ሆኖልሃል። እግዚአብሔር ይፈርድልሃል። እግዚአብሔር በፊታቸው ይገልጣል። እጃችሁን ከፍ አርጉ።